ኤፍሬም እንግዲህ አብዷል ውዶቼ፣ ጭራሽ ማለት ነው ውዶች። የኤርሜላን ቤት ገንጥሎ ገብቷል። በጣም ያሳዝናል። ጋጥ ወጥ መሆናቸው ነው የሚያሳየውና እንደ ተንከራተቱ ነው እንግዲህ ጋይስ። ዛሬ ልብስ ቀይሮ መጥቷል። ምኖ ደግሞ እርጉዝ ሴት መሰልክ ኤፍሬም። በስማም ይውት ወዱ ማለት ነው በማረም ወዱ እንዲህ ኬታ መጣ ጋይስ። እና እንግዲህ ጭራሽ ማለት ነው የቢኒን ውሸት አያችሁ ግን ጋይስ ውዶች። እኔ ትላንትናም ኮሜንት ጽፌ ያለውን ቢኒ ቤት አይ ቲንክ ቢኒ ቤት ነው ጋይስ። ትላንትና ምን አለ ሄርሜላ ጠፍታለች እቃን ይዛ ብሎ ወኔ ባዶ ቤት ማለት ነው የፈረደበት ኮንዶሚኒየም ባዶ ቤት ገብቶ የውሸት ለተመልካች ሲያስተላልፍ ነበረ። ሆነ ወዳ ነው ጠው ቪዲዮን አልጨረስኩም ነው ለመናገር። እና ሄርሜላ ቤት ማናችሁም ታውቃላችሁ። የነዚህ ግን ጋጠ ወጡ ሸታሞች ማለት ነው። ጭራሽ ቤቱን ገንጥሎ ኤርሜላ ቤት ሲሄዱ እንግዲህ ሚኪና ማርቲ ነበሩ ማለት ነው። ማንም ቤት አልነበረም። ኤርሜላ እኮ ጋይስ አደርሱባትም የተማረች ስማርት ልጅ ናትና። ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። ዛሬ ጠፍቻለሁኝ፣ ቪዲዮ አልሰራሁላችሁም። እንግዲህ ሚኪ ቤት ቪዲዮ ተለቋል፣ አይታችኋል ብዬ ነው ማስበው። ሄዳችሁ ሰብስክራይብ ላይክ አድርጉ የኔ ውዶች ማለት ነው። እንግዲህ የሚኪዬና የማርቲን መልስ አይታችኋል። ግን የተማረ ሰው እኮ ተረጋግተው ሰከን ብለው ሲገነፍል ማለት ነው። ይሄ እንዲ ወንድ ነው ራስ የምታየው ማን ከንተ ኤፍሬም ተብዮ ማለት ነው። ልጅግ ነው ጠፋ፣ ወንድምክ ነው ጠፋ። አንተ ሕፃን ልጅ ነው እንዲያብረሽ። እንግዲህ ደጋግም ነው ይሄን አስተያየት ምን ሆኖ ነው የሚጠፋ? ፈልጎ መሰለኝ የሄደው። አስገድዳ እኮ አይደለም። የሚገርም እስከ ዛሬ ኤርሜላ አብርሽን አስገድዳ አላኖረችም። እውነቱ ይሄ ነው። እንደ ማንኛውም ሴት በጓደኝነት መታለች፣ ሰፕራይዝ አደረገች። ገዛ ነገሮቹ ካለቀ በኋላ ወደ ፍቅር ተቀይሯል። 4 ምንድን ነው እሱ አላፋታቸውም። ከተፋቱ በኋላ ነው ፍቅር ጥያቄን ያቀረበችው። ምንድን ነው የምታካብዱት? እና ጭራሽ የታችሁ የታለች አብርሽ ነው ጠፋ፣ ወንድሜ ጠፋ። ወንድምክ ነው ዛሬ ታየክ ወንድሜ። እኔ ግን በጣም በቃ ህዝቡን ጅል ታረጋላችሁ። ለማንኛውም ኤፍሬም ተብዮ ማለት ነው አይዳ ቀይር አይነፋም። በቃ ተመሳሰለ፣ አንድ አይነት ስንት ቪዲዮ ሰራችሁ። አብርሽ ጠፋ፣ አብርሽ ጠፋ፣ አብርሽ ገባ፣ አብርሽ ወጣ። እንዴ ትዳር በግድ አለ እንዴ? ደግሞ እኮ ሚስቱና ትዳሩን ስላለ ህይወቱን መርጧል የምትሉ የትኛው ትዳር ነው? እሺ እስቲ ንገሩኝ። እንዴ ምንድነው? እኛ አናቅም እንዴ? ጭፍን ደጋፊ ያሽቃብጡ። ባላ ነው የጠፋ ባላ ነው ይሏል እንዴ? ከተፋታሽ በኋላ ተፋታሽ ከእንደገና አግቢ። እውነት ለመናገር ከእንደገና ነው ከተጋቡ አይቀር እንጂ ምንድነው? ስለዚህ ኤርሜላ ምን ታርጋችሁ? ፈልጎ ነው። ሕፃን ልጅ አይደለም። በጡጦ ወይም በከረሜላ አላታለለችም። ምንም የሚያስጨው ነገር የለም። አብርሽ ካልፈለገ እኮ አይ ሚስቴ ጋር መሄድ አለብኝ ብሎ መሄድ ይችላል፣ መግባት ይችላል ቤቱ አይደለ እንዴ? አእምሮ ፎቶ ጋይስ፣ ፎቶ ኒውት። አቤት አቤት ጀነኑ ናቸው። እግዚአብሔር ፎቶ ማል ገብቷል ጋይስ። አይታችኋል? ኤርሜላ ቤት ፎቶ አለ ማለት ነው፣ የአብርሽና የኤርሜላ ማለት ነው። እና ስለሄተ አይመለከትም። ጀግና እኮ ነው ሚኪዬ ማለት ነው። ጀግና የኔ አዋቂ ማለት ነው፣ የልጅ አዋቂ። ምን አለ? ስለሄተ አይመለከትም፣ መጠየቅም አችልም። ስለሄተ ደግሞ ግዴታ ላንተ ማሳወቅ የማስረዳት ግዴታ የለብኝም። ስለሄተ አይመለከትም። ስላብረሽ ደግሞ ስላብረሽም አይመለከት፣ ስለ ወንድምክ ነው አለውና በጣም ነው ገረመኝ። በቃ ምን ልበላችሁ፣ ሰከን ብሎ ነው እኔ ፍሬ ያለው መልስ ነው የሚመልሱትና እንግዲህ መልካም መቃጠል። ኤፍሬም ተንከራተታችሁ። ግን ቢኒ ግን አሽቃባጭ ነኝ ሲበዛ ማለት ነው። ባለፈው ደግሞ ሩታ ትክክል አላደረገችም ምናምን አብረሽ ትክክል አይደለም ስትል ነበር ስታሽቃብጥ። ወይ እንደ አንተ ያስመሳው ውሸታም አለ እንዴ? በነገራችን ላይ ብዙ ውሸታም በሩታ ዙር አሉ በጣም ማለት ነው። የሚያወሩትና የሚሰሩት ከእውነት የራቀ በቃ ውሸትን። ትላንትናውን ኤርሜላ ቤት ገብቼ ኤርሜላ እቃውን እንዳለ ይዛ ጠፍታለች ብለ ባዶ ቤት ነው አሳየው። በቃ ህዝቡ ጅል። ለነገሩ እኮ የሩታ ደጋፎች ጭፍን ጅል ናቸው። ጅል ባትኑ ማለት ነው በኮሜንት ውሸቱን ታዋርዱ ነበር። ውሸታም የሆነ ሰውዬ ማለት ነው። ገባችሁ? ውሸታም ነው። እንዲሁም ከነዚህ ውሸታም ነው ሰብስክራይብ ማንሳት ያለባችሁ ብዬ ነው ማስበው። ለምን? ምንም ስለማይጠቅም ታውቃላችሁ የጨረቃ ፋሚሊ ምን እንዳረጉ። እኔ በጣም ነው የምወዳችሁ። በእርግጥ ሰብስክራይብ በማንሳት
እኔ ትክክል ነው ብዬ አላስብም። ጨረቃ ፋሚሊ ምን አረጉ? ማን ነው ይሄ የብሩኬ ጓደኛ? የእውነት ቀጥን አደረጉት። ከዛ በኋላ አርፎ ማን ነው ከብሩኬና ከሀይሚ ጋር ተስማምቶ አሁን ይኖራል። ከዚህ በፊት ግን ልጅቷን ጎትቶ ሲያመጣ ምናምን ሰብስክራይብ አንስቶበት ነበረና ከዛ በኋላ ቀጥ አለ ማለት ነው። ቀጥ ብሩኬም እንደዛ። ብሩኬ ማን ነው ይሄ ካሜራማኑ? የሀይሚና የብሩኬ ካሜራማን እሱ ፍጥ ሲል ነበረ። ገባችሁ አይደለ? ሲደግፍ ነበር ያችን ልጅ ማለት ነው። ስለዚህ በውሸት በአደባባይ ምን ትላላችሁ? አሁን ዛሬ እንግዲህ ቤቷን አይታችኋል። ቤቷ ሙሉ ነው። ሲቀጥል ደግሞ እነዚህ ልጆች ቤቷ ውስጥ ነበሩ፣ የኤርሜላ ቤት ውስጥ። ቢኒ ግን ትላንትና ለቅቅን አይታችሁ ከሆነ ያያችሁ፣ እኔ ኮሜንት ጽፌ ነው ወጣሁት። የውሸት ስለሆነ ገና ከመጀመሪያ ያስገቡት ውሸት መሆኑን አወቅኩት። ባዶ ቆሻሻ ቤት፣ ባዶ ቤት ኮንዶሚኒየም ማለት ነው ገብቶ የፈረደበት። ኮንዶሚኒየም እኮ ያው ማንም ተቆጣጣሪ ስለሌለ ዝም ብለው ገብቶ ነው የሚያሽቃብጡትና ኤንዌስ ይመች ምክዬ